ለምን ይደርስብኛል? ለምን መከራ ለምን እታመማለሁ ይላል ሰው። እግዚአብሔር ልጅ ሆኜ እንዴት እታመማለሁ? ለምን ለማትታመመው? ልጁን የማይቀጣ አባት አለ? ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቃይል ጻድቅ፣ እከብራይል ክቡር፣ እነጻይል ንጹህ ነው። ምንም አልጎደለበትም። የጾመው ጾሙ ሊለን ነው። ሌላ ምክንያት የለው። ጌታ የጾመው እኛ እንዳንጾም ነው የሚለው። ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ሊለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። ሰይጣን አሁን ይህን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሌላ ቀን የማይጸለየው ሰው አባታችን ሆይ ይላል። ጨንቆታል ሰይጣን። አብይ ጾም መድረሻ ነው የሚያጣው። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በዓይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ ይፈወስ። እስቲ ከኔ ጋር በሉ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይህንን ቃል መነሻ ርዕስ አድርገን በቀሪው አጭር የትምህርት ሰዓት እንማራለን። አብይ ጾም ተብሎ ወይም ታላቅ ጾም ተብሎ የሚጠራው ለብዙ ሰው እንደሚመስለው በጾሙ ቀን ቁጥር ርዝመት አይደለም። እርግጥ ነው 55 ቀናት ከፊት ጾመ ሕርቃንን ከኋላ ሰሙነ ሕማማትን ጨምረን ስንጾም ረጅም ቀናት የሚጾም ጾም ነው። ነገር ግን አብይ ጾምን አብይ የሚያሰኘው የዘመኑ ወይም የቀናቱ ቁጥር አይደለም። እንደዚያ ከሆነ ከአብይ ጾም የሚበልጥ በቁጥር በጣም ረጅም ሌላ ጾም የምንጾመው ጾም አለ በቤተክርስቲያን። ይህ ጾም ምንድነው? ጾመ ድህነት ተብሎ የሚጠራው ዘወትር ዓርብና ረቡዕ የምንጾመው ጾም። ስለዚህ አብይ ለመባል ጾመ ድህነትም በቁጥር 88 ቀን ነው የምንጾመው በዓመት ውስጥ። አብይ ጾምን አብይ ያሰኘው አብይ እግዚአብሔር ወአብይ ኃይሉ ብሎ ነቢየ እግዚአብሔር ዳዊት የዘመረለት ልዑል አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ ነውና ለዚህ ታላቅ ጾም ያደረሰን አምላክ ስሙ የተመሰገነ ይሁን። ገና ሲገባ የሚፈጥረው መንፈስ ያስታውቃል አይደል? አሁን ሰሞኑን ትንሽ አልተረጋጋችሁ? ከኔ ጋር ናችሁ? ምን ትንሽ ሰላም አላገኘንም? ከተማውም ትንሽ ጸጥ ብሏል። አብይ ጾም እንደዚህ ነው። ራሱ መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ሰይጣንን የተቀጠቀጠበት የተዋረደበት ጾም ስለሆነ በራሱ መንፈሱ ገና ሲጀመር ያስታውቃልና ይህንን ጾም በእውነት ዲያብሎስን ቀጥቅጠን ድል የምንነሳበት ጾም ያድርግልን አምላካችን ኢየሱስ ክርስቶስ። ለ40 ቀንና ለ40 ሌሊት መጾሙን ነው የማቴዎስ ወንጌል የሚናገረው። ከዚህ በኋላ ይላል ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ምን ወደ ምድረ በዳ ወሰደው? መንፈስ። መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ በትሕትና ወርዶ ከተጠመቀ በኋላ መንፈስ ቅዱስ ወይም ፈቃዱ መንፈሱ ወደ ምድረ በዳ አነሳሳው ይላል። እንግዲህ ጻድቃንን ወደ ገዳም የሚያነሳሳ፣ ሰማዕታትን ወደ ደም የሚያነሳሳ፣ ክርስቲያኖችን ወደ በጎ ምግባር የሚያነሳሳ የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። ፈቃዱ አነሳሳው የሚል ነው ትርጉሙ። ለእኛ ሲሆን ግን በአጠቃላይ መንፈስ ቅዱስ ወደ ምድረ በዳ ያነሳሳ። ሰው መንፈስ ቅዱስ ሲቀርበው እግዚአብሔርን ይናፍቃል። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ መሄድ ያምራዋል። ሰው መንፈስ ቅዱስ ሲያድርበት ወደ ገዳም መሄድ፣ ወደ ቤተክርስቲያን መሄድ ያምራዋል።
መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል? እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነቢየ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈሰከ ቅዱስ ታውጽናኝ፣ ቅዱስ መንፈስህን ከእኔ ላይ አትውሰድብኛል። ዳዊት መንፈስህን አታርቅ ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉሥ ነበር። ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅልን ነበር። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰማል። ምንድነው አቀዘቀዛችሁት ሞቅ አርጉት እንጂ የሚሉ ሰዎች አሉ። ይህን ሰሞን በገና ሲከፈት የንስሐ መዝሙር ሲዘመር ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደዛ የተረጋጋ ነገር አትወዱ። ጸጥ ያለ ነገር ይጨንቃል። ጸጥታ ይጮህባል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። 40 ቀንም እየተፈተነ ይላል የሉቃስ ወንጌል። 40 ቀኑንም ሙሉ ዲያብሎስ ይፈትነው ነበር። የማቴዎስ ወንጌል ደግሞ ጾሞ ሲጨርስ ተራበ፣ ዲያብሎስም ሊፈትነው መጣ ይላል። ስለዚህ ክርስቶስ እየጾመ ተፈትኗል። ጾሞ ሲጨርስም ምን ብሏል? ተፈትኗል። የማርቆስ ወንጌል ደግሞ ምን ይላል መሰላችሁ? 3 ፈተናዎች ያቀረበለት ድል ነሳው ይልና ዲያብሎስም ለጊዜው ተወው። አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ነው የጾመው። አሁን እኛ 55 ቀን ነው የምንጾመው። አንዳንድ ሰው ለምን 55 ቀን ሆነ? ክርስቶስ የጾመው 40 ቀን ነው፣ እንደሱ ከሆነ ወይ እንደሱ ነው መጾም ያለብን ይላል። ክርስቶስ 40 ቀንና 40 ሌሊት ጾመ። እኛ እንደሱ ልንጾም ይቻላል? ትችላላችሁ? አሁን የታዘዘ ጾም አለ። አብይ ጾም የመጀመሪያውን ሳምንት የምንጾመው እስከ 11 ሰዓት፣ ከዛ በኋላ ከሁለተኛው ሳምንት አንስቶ እስከ ኒቆዲሞስ እስከ 9 ሰዓት ነው የምንጾመው። ከዛ የመጨረሻው እስከ ምሽቱ 1 ሰዓት ነው። እነዚህ የተረፉትን ሰዓታት ቁጭ ብላችሁ ስታሰሏቸው 88 ይሆናል፣ 86። እነዚህ ሰዓታት በበዓለ ሀምሳ የማንጾማቸውን ዓርብና ረቡዕ የሚያካትቱ ነው። ማሪሳቅ የተባለ መጽሐፍ እስመኔነ በጊዜ ጽጋብ ይመስለነ እንዘልቅ ሰው ይመኛል። በጠገብን ጊዜ በርሱ መጾም የምንችል ይመስለናል። አሁን ዛሬ እራቱን ጥርቅ አርጎ የበላ ሰው ነገ እስከ 6 ሰዓት ነው ጾሙ ትሉት ነገ አልበላም ስትጠግብ የሚርባ አይመስልም። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት ነው የጾመው። ከሱ ቀድሞ የጾሙ አሉ ወይ? አዋሉ ማ ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾሟል። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ነው። ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ ሙሴ አይታወቀውም ነበር። በ7ቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ እያበራ ነበር። በረከቱን ያስነብብ። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር መልአክ ተገለጠለት። ሊቀ መላእክት ቅዱስ ፋኑኤል የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው። ፋኑኤል ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለ። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ 40 ቀንና 40 ሌሊት ተጓዘ። ስለዚህ ኤልያስ 40 ቀን 40 ሌሊት የጾመው ምን ብሎ በልቶ በደንብ ሰማያዊ ምግብ ሰማያዊ መጠጥ ነው። ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክዱ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። የእግዚአብሔር ልጅ ከሆን ካለ በጥርጣሬ የእግዚአብሔር ልጅ ከሆን እነዚህ ድንጋዮች ዳቦ እንዲሆኑ ይላል። ክርስቶስን እንደፈተነ ክርስቲያኖችንም ይፈትናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ
ዕፀ በለስ ባይሆን ሌላ ብዙ ግብዣ ያቀርብልናል። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። እግዚአብሔር ልጅ ሆኜ እንዴት ይታመማል? ለምን ለማትታመመው? ልጁን የማይቀጣ አባት አለ አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። በሕይወታችን የሚገጥመን መከራ ወደ እሱ ለመመለስ ምክንያት ያደርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገ ብላል። ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረንም። እነዚህን ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቃል። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ። የለም አለ የለም። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ሊለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። እነዚህን ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስተምር። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውራል። ይህን ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይህች ከእግዚአብሔር አፍ የወጣች ቃል ምንድነች ካላችሁ፣ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም ይላል። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቅ አይል ጻድቅ፣ እከብር አይል ክቡር፣ እነጻ አይል ንጹህ ነው። ምንም አልጎደለበትም። የጾመው ጾሙ ሊለን ነው። ሌላ ምክንያት የለው። አሁን ሰሞኑን እንጾማለን። እሱ ስለ ጾመ ነው የምንጾመው። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ የጾመው እኛ እንዳንጾም ነው የሚለው። ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባለው? ብዙ ነገር አድርጎልናል እኮ አራያ ሊሆነ ምሳሌ ሊሆነ። ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ ነው። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል አይደል? እንዲበላ። የሚገርመው ግን በሥርዓተ ቤተ ክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተ ክርስቲያን በቀረው ዕድሜ እንዲጾም ነው የምታረው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል? ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት። ጾም የእንባ ምንጭ ነች። ጾም ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ሁሉ ገድል ሰናይት የመልካም ሥራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ጸጥ ታረጋለች።
አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ላይ ጨንቆታል። በአብይ ጾም እኔ ቫኬሽን የሚወጣ ይመስለኛል። ግምት ነው ደግሞ እንዲህ ያለ እንዳትሉ። ለምን ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይህን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሌላ ቀን የማይጸለየው ሰው አባታችን ሆይ ይላል። ጨንቆታል ሰይጣን። አብይ ጾም መድረሻ ነው የሚያጣው። ችግሩ ሲፈታ አብረን እንፈታለን። ችግሩ እሱ ነው። እግዚአብሔር ሲፈታ አብሮ ከመፈታት ይሰውራል። ቅዱስ ያሬድ ግን ዓይንም ይጹም ይላል። ምን ይጹም? አሁን ሰሞኑን ሆዳችን ይጾማል፣ ዓይናችን ይጾማል። እስቲ ስልካችን ለምን አያርፍም? ሰሞኑን ስልካችን ለምን አያርፍም? በአውራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ፣ እኛም እንረፍ። እስቲ ባትሪውም ትንሽ ሴቭ ያርግ። ዓይን ይጹም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለ እንዴ? ዘንድሮ እምናየውን እንኳን መርጥ። ጆሮም ደግሞ ይጹም። ድፈኑት፣ በጥጥ አይደለም። የምትመርጡትን ስሙ። እስቲ ዓይናችሁ መጽሐፍ ቅዱስ ያንብብችን ሰሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በዓይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለዋል። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘናል። ከዚህ ይሰውረን። ለምንድን ነው መጾም ያለብን? ይህንን ነግሬያችሁ አበቃለሁ። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየውም ይጾማል። ለታይታም ይጾማሉ። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው። ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ጾማሉ አይሉም። በተዘዋዋሪ ነግሯል። አንተ ሽምብራ ተወዶ ይለ እንደ ይላሉ። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድን ነው? እወቁልኝ ማለት እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድን ነው ያለው? ትሁትም ነኝ ትዕቢተኛም ነኝ ነው። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጹሙ፣ ለሰው ልትታዩ አትጹሙ አለ። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም፣ እግዚአብሔርን ሽተን ስንጾም፣ ይቅርታውን ምሕረቱን ሽተን ስንጾም። ይህንን ጾም የይቅርታ ያድርግልን። አሁን ምእመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመች እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ፣ አለመጾሜን እርዳው። እንጾማለን አንጾምም? ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን?
እየጸለዩ አለመጸለይ አለ። እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ልጄ ማታ ማታ ይነሳበታል በጨረቃ አለ። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል አለ። ወጣቶች ማታ ማታ የሚነሳ ኃጢአት የለብንም? ማታ የሚጀምር ስካር፣ ማታ የሚጀምር ኃጢአት ዝሙት የለም? አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል አለ። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምረን የለም? አንዴ መስቀለኛ አጣፍተን ታቦት እናጅባለን። ማታውኑ በጨረቃ ይጥለናል እሳት ውስጥ ኃጢአት ውስጥ። አስቸገር ነው እኮ ለእግዚአብሔር። ለብ አልንበት ወይ አልካድን ወይ አላመንን። በራድ ወይም ትኩስ ብትሆን መልካም ነበር። እንዲያው ለብ ስላልክ ከአፌ ልተፋ ነዋል። እግዚአብሔር እኮ አፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮናል። እንዳይውጠን ለብ ያልነ ክርስትናችን ለብ ያለ ነው። ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም ወይ? ማታ የሚነሳብን ምንድን ነው? እንዳትደክሙ ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት ነው። አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት ከኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ የምንላቀቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።